ገጣሚና ደራሲ ታረማ አብዱ ይባላል። የተማርኩት ከአንድ እስከ 12 ባለው ፕራይመሪ እና ሰከንዳሪ ሃይ ስኩል ላይ ደቡብ ወሎ ሀይቅ ተወለደ የምትባል የተማርኩት። ኮሌጅን ያጠናቀቅኩት ልጅ ኮካው ፍትቤት ኮሌጅ ውስጥ ነው። 3 ዓመት ተምሬ ስራ እስከ መቀጠር የቀጠልኩት ማለት ነው። በዚህ ኮሌጅ አማካኝነት ወደ 3 ጊዜ ተሸላሚ ነኝ። ተማሪ ያለው ስፔሻል አዋርድ ተሸላሚ ነበርኩኝ። በኋላም ስራ ላይ በስራ አፈጣጠም እንደዚሁ ቤስ ቴክኒሻል ተብዬ እንደዚህ ተሸላሚ ነበርኩኝ። በዚህ ኮሌጅ አማካኝነት ደቡብ ኮሪያ ላይ ከሀገራት ጋር በነበረው ግሎባል አይቲ ቻሌንጅ የተባለ ውድድር ላይ እንደዚህ ተሸላሚ ሆኜ መጥቻለሁ። በአሁኑ ሰዓት ዘንድሮ እዚህ ላይብራሪ ላይ አሲስታንት ሆኜ ቀጥያለሁ። ካሁን በፊት በነበሩት ጊዜያት ግን አይሲቲ አሰልጣኝና ቴክኒሻን ነበርኩኝ። በጥቅሉ ኤልጂ ከገባው በኋላ አውቶማቲካሊ የነበረኝ አቅም ላይ ሌላ ህይወት፣ ሌላ እድል፣ ሌላ ቻንስ በመኩት አዲስ ህይወት ምዕራፍ ጀምሬያለሁ ብዬ አስባለሁ። 2007 ነው 12 ያጠናቀቅኩትና 2008 ላይ ምንም የመማር እድል አልነበረኝም፣ የመስራት እድል አልነበረኝም። በነዛ ፈተና ሰዓት ውስጥ እስከ መቄዶንያ ገብቼ እስከ መስራት ከለገጣፎ ነበር የምኖረውና ከለገጣፎ እስከ መገናኛ ነፃ ስልጠና ለማግኘት በምጥርበት ሰዓት ነው 2009 ላይ እንዳጋጣሚ ይሄን ኮሌጅ አገኘሁትና እንደውም አስታውሳለሁ ማስታወቂያውን አያት አካባቢ ካገኘሁ ነው በኋላ ከተባበሩት እዚህ ገብቻለሁ። በእግሬ በጣም ቻሌንጅ ከባድ ነበር። ከዛ እዚህ መጣሁ ከተባበሩት ማለት ነው። በእርግጥ ፉል ስኮላርሺፕ ይል ስለነበረ ውጭ ሀገርም ጭምር ነበር። በእርግጥም ውስጥ ከገባ በኋላ ውጭ ሀገር እድል እንዳለው ደረስኩበት፣ አገኘሁበትና እዚህ የመማር እድልን ሳገኝ በጣም ደስተኛ ሆኖ ነበር የተቀበሉኝ። እሺ፣ እኔ ይመን ወልደየስ እባላለሁኝ። በ2010 ከኤልጂ ኩዌካ ሆፕ ቲቤት ኮሌጅ ተመርቄ በኤሌክትሪካል ኤንድ መልቲሚዲያ ኢኩዊፕመንት ሰርቪሲንግ በሌቭል 4 ተመርቄ ወጥቻለሁ ማለት ነው። እንግዲህ የኮሌጅ የተማርኩት ኤልጂ ኩዌካ ሆፕ ቲቤት ኮሌጅ ይባላል። እዛ ነው እንግዲህ ይሄን ያጠናሁት። ኮሌጅ በመማርበት ታይም ኢትዮጵያ ነበርኩኝ። ከገርጂ ወደ ሰሚት እየሄድኩ ነበር የምማረው ማለት ነው። እና አሁን ላይ ስራ ይዤ እየኖርኩ ያለሁት ዩናይትድ አረብ ኤሚሬትስ ዱባይ ነው። እንግዲህ እንደነገርኳችሁ ያጠናሁት ኤሌክትሮኒክስ ኤንድ መልቲሚዲያ ኢኩዊፕመንት ሰርቪሲንግ የሚባል ኮርስ ነው። የሚያተኩረው ደግሞ የሪፔሪንግ የጥገና ስራዎችን ነው ማለት ነው። እና ኮሌጁ ትንሽ ከሌሎች ኮሌጆች ለየት ይላል ማለት የካሪኩለም አሰጣጡ አሳይድ ያሉ አክቲቪቲዎችም ዩኒክ ነው ከሌሎች ትምህርት ቤቶች ወይም ደግሞ ካለፍኩባቸው ኤሌመንታሪ ፕሪፓራቶሪ ስኩል ማለት ነው። ከትምህርቱ ውጭ ሌሎች አክቲቪቲዎች ነበሩ። በጣም ከአስተማሪዎች ጋር የነበረው ሪሌሽንሺፕ ዋዝ ቬሪ ናይስ ማለት አስተማሪዎችን ኢዝሊ ሄደን የምንፈልገውን ነገር ጠይቀን የምንፈልገውን ነገር መቀበል እንችል ነበረ። we have some activity like monthly meeting የሚባል አክቲቪቲ ነበረን እና ማኔጅመንት በየወሩ አድሬስ ማድረግ ያለበትን ነገር ለተማሪዎች አድሬስ ያደርግ ነበር። ተማሪዎችም ሬዝ ማድረግ ያለባቸው ነገር ካለ ሬዝ ይደረግ ነበረ። ያ በጣም ከማኔጅመንት ጋር የነበረን ኢንጌጅመንት ይጨምር ነበረ። ሁለተኛ ደግሞ አሳይድ የሆኑ ክላሶች ነበሩ። ለምሳሌ we used to learn English language የእንግሊዝኛ ቋንቋ ትምህርት ብቻ ነበር ማለት ነው። that's ከካሪኩለም ውጭ። ሌላው ደግሞ ከውጭ የሚመጡ አስተማሪዎች ነበሩ for some time። እነሱ ኮርሶች አዘጋጅተው ከረንት አሁን ቴክኖሎጂ የደረሰባቸውን እቃዎች አምጥተው ላይክ ፕሮዳክቱን ኮሌጅ ድረስ እያመጡ ትሬኒንግ ይሰጡን ነበርና it was really out of ማለት ከኛ ስኮፕ ውጪ የነበሩ ነገሮች ነበሩ which was very developing እና በጣም ኢምፓክት የነበራቸው ነገሮች ማለት ነው።
ትልቅ እድል ነበር እንደ አካል ጉዳተኛም እንደ አንድ አቅመ ደካማ ማህበረሰብ ውስጥ እንደተገኘ ትችላለህ የሚለው ቃል ውስጥ ያለው ለአካል ጉዳተኞች ምቹ መሆን የጀመረው ራሱ ኮሌጅ ከኔ በኋላና በኔ ምክንያት ነው። ስለዚህ ሌሎች ኮሌጆች ላይ ሞክሬያለሁ። ሌሎች ተቋማቶች ላይ ስራ ለመስራት ሁላ ሞክሬያለሁ። አብዛኛውን ጊዜ አይተው ፊዚካሊ ባለኝ ነገር ብቻ አይተው አልችልም አንቀበልም ብለው መልሰውኛል። ይህ ኮሌጅ አላደረገም አመቻች ከምቀመጥበት ጀምሮ ከዛ ልክ ስራ እንዳያስኩኝ ወደ ቢሮ የሚሄድበትን የምገባበትን ለምሳሌ አንዳንድ ተቋማቶች ላይ አይተሽ ከሆነ ለአካል ጉዳተኞች የሚሰሩት መንገዶች እቃ እንኳን በዛ ላይ አይሄድም። ጤነኛም ሰው አይሄድም። በዛ ላይ ጉዳት አልባው ጭምር አይሄድም። ይሄ ግን አይታችሁ ከሆነ ስሎፕን የጠበቀ ነው። ስለዚህ እዚህ ላይ ምንድነው የሚያሳየው? አንድን ሰው አይመቸውም ከምትይው ካመቻቸችለት ከየትም ተነስቶ የትም መድረስ ይችላል። መማር ይችላል፣ መስራት ይችላል፣ መሄድ ይችላል። እኔ ደራሲ መሆን ህልም ነበረኝ። መምህር መሆን ህልም ነበረኝ። የቴክኖሎጂ ባለሙያ መሆን ህልም ነበረኝ። አምና የጻፍኩት መጽሐፍ ላይ ሀሳብን ፍለጋ የተሰኘ መጽሐፍ ላይ ለማስቀመጥ ሞክሬያለሁ። መግቢያው ላይ የዘንድሮም ላይ ርዕስ አውጡልኝ የሚለው ላይ አለ። ይህ ማለት እንደ ወጣትም እንደ ማንም ሰው ሁሉም ህልሙ መኖር ይችላል ብዬ አስባለሁ። በዚህ መሰረት ደራሲ ገጣሚ ለመሆን የላይብራሪ አሁን ላይ ላይብራሪ አሲስታንት ባለሙያ ነኝ። በጥቅሉ የሳይኮሎጂ ባለሙያ ነኝ። ከአራት ሙያዎች በላይ አሉት። ይህን ሁሉ ስለተመቻቹ ነው። በዚህ መሰረት 2015 ላይ የዛሬ 2 ዓመት ገደማ ላይ ሀሳብን ፍለጋ የሚለው መጽሐፍ ለማሳተም ሞክሬያለሁ። ዘንድሮ ደግሞ ርዕስ አውጡልኝ የሚለው መጽሐፍ በገበያ ላይ ይውላል። በቅርቡ አሁን ታትሞ አልቋል። ዛሬ ደራሲ ገጣሚ መምህር ትሆን ዝም ብዬ አይደለም የመጣሁት። በብዙ ቻሌንጅ ውስጥ ነው የመጣሁት። ስኬት ወደ አንቺ የሚመጣው ወደ እሱ በተራመድሽለት ቁጥር ነው። እድሉን መጠቀም መቻል ነው። ስለዚህ አያልፍም ለምትል ሰዎች ያልፋል፣ አለፈ። ሁሉም አለፈና ላፍታ ለደቂቃ ቀሪ ሀብት ሆነ ለትዝታ በቃ። ለካ ሁሉም ያልፋል ጊዜውን ጠብቆ፣ ያሳስባል እንጂ እስኪያልፍ አስጨንቆ። አሁንም አለፈ ቀረ ወደኋላ፣ እንኮ ምሯት ብሎ ህይወትን በመላ። ውድ የካናል ፕላስ ቤተሰቦች እስከ ዛሬ ለነበረን የአብሮነት ቆይታ ከልብ የመነጨ ምስጋና እያቀረብን የተለያዩ አዝናኝና አስተማሪ ፕሮግራሞችን ሲያቀርብላችሁ የቆየው ካናል ፕላስ ታህሳስ 22 2017 ዓመተ ምህረት ስርጭቱን ያቋርጣል። ለነበረን ቆይታ በድጋሚ ከልብ እናመሰግናለን። ማነጋችን ከዚሁ ከመንደራችን ይጀምራል። ኤን4ኢዲ ከሀቢማ ስፖርት ጋር በመተባበር በጤናማ አመጋገብና በአካል ብቃት እንቅስቃሴ ማህበረሰባችንን ለማብቃት በቁርጠኝነት ይሰራል። በዕለቱ የሚኖረን የአካላዊ እንቅስቃሴ ዝግጅት እንዲሁም አዝናኝና ነቃቂ ፕሮግራሞች እንዳያመልጣችሁ። በደስታ በአካል ብቃት እንቅስቃሴና በወዳጅነት የተሞላ ቀንን አብራችሁ እንድታሳልፉ እሁድ ዳር 29 ወሎ ሰፈር በሚገኘው የቃና ስቱዲዮ እንገናኝ። ቲሸርቱን ለመግዛት በቴሌብር በአዋሽ ብርና በሳንቲም ፔይ ያገኙታል። ህዳር 29 አእምሮን እንመግብ፣ ህይወትን እናጎልብት።
እሺ ስሜ አባያንጋው ይባላል። እዚህ ያው በአይሲቲ ዲፓርትመንት ሄድ ሆኜ ነው ማገለግለው። ተጨማሪም አይቲ ነኝ። ብዙ የስራ ዘርፎችን በአይቲ ላይ እንሰራለን። በተጨማሪነት ይሄ ክላሱ የሚያገለግለን በራሱ የሲስኮ ክላስ ነው። የሲስኮ ክላስ ኢንስትራክተርም ነኝ። በጣም ደስ ይላል። እንግዲህ እንደሰማነው እናንተ ለየት ያለ ፍላጎት ያላቸውን ልጆች እዚህ ትቀበላላችሁ፣ በነፃ እንደሚሰራም ሰምተናልና ግሎባል አይሲቲ ቻሌንጅ የሚባል ለየት ያለ ፕሮግራም እንዳላችሁ ሰምተናል። ስለሱ ለማያውቁ ሰዎች እስኪ ትንሽ ንገረን። እሺ ይሄ የግሎባል አይቲ ቻሌንጅ ፕሮግራም እኛ ሀገር የተጀመረው በ2019 ነበር፣ ያው በነጮቹ ማለት ነው። እና ያኔ ኮቪድ ከመግባቱ በፊት የተጀመረ ፕሮግራም ነው። እና ይሄ ማዕከል የሚያደርገው 4 ዲሴቢሊቲ ላይ ነው። አንደኛው ማየት የማይችሉ፣ መስማት የማይችሉ፣ ሌላ ፊዚካልና ዴቨሎፕመንታል እንላቸው ያው ኦቲስቲክ የሆኑት ነው። እድሜያቸው ከ13 እስከ 24 ያሉ ልጆችን እኛ ጋር በዚህ እድሜ ሬንጅ ውስጥ ለማግኘት ትንሽ ቻሌንጅ ነው። ነገር ግን ፕራይቬት ገቨርንመንታልና ኢንተርናሽናል ስኩሎችን ሄድን በመጎብኘት ፕሪት አድርገን እነዛን ልጆች ትሬኒንግ እንሰጣቸዋለን። በመጡበት ሳሌ ደግሞ የትራንስፖርትና የምሳ ወጪ ይሰጣቸዋል። ጥሩ ያመጡ 3 ውድድሮች አሉ። ናሽናል፣ ፕሪሊሚናሪ እና ፋይናል ራውንድ። ሁለቱን ዙር ካለፉ 4 ልጆች ተመርጠው ሙሉ አኮሞዴሽን በኤልጂ ተሸፍኖ ወደ ውጭ ይዘናቸው እንሄዳለን። ያ ማለት ሆስት ካንትሪ ወደ ሆኑት ማለት ነው። እንግዲህ በዚህ አጋጣሚ ብዙ ሰዎች አይቲ ሲባል በጣም ከባድ ነገር ይቆጥራሉ። በተለይ ቅድም ለጠቀስከው የአካል ጉዳት ካላቸው፣ የአእምሮ እድገት ውስንነት ካላቸው፣ እንደዚሁም ደግሞ ቅድም እንዳልከው ማየት የተሳናቸው የማይችሉ፣ መስማት የማይችሉት አይሞክሩም ተብሎ ይታሰባልና በዚህ ረገድ ያለው የቤተሰብ አመለካከት ልክ አይደለም ለማለት ከልምድ ካየሁ ምን ትመክራለህ? እሺ ያው በጣም ትልቁ ቻሌንጅ የነበረው የግሎባል አይቲ ቻሌንጅ ፕሮግራም በጀመርንበት ሳለ ያወቅ ነው እድሜያቸው ከ13 እስከ 24 የሆኑ አካል ጉዳተኞችን ለማግኘት ትንሽ ማለት ላንጉጅ ይጠይቃል፣ የኮምፒውተር ቤዚክ ስኪል ይጠይቃል። የእነሱ ካሪኩለም ትንሽ አድቫንስ ስለነበረ ግን የመጀመሪያ እንደ ተመክሮ ያደረግነው የአዲስ አበባ ዩኒቨርሲቲ ተማሪዎችን ላይ አካል ጉዳተኛ የሆኑትን ነው ያሳተፍነው። ለነሱ የመጀመሪያ 40 ተማሪዎችን ነው ትሬኒንግ የሰጠናቸው እና በዛ ውስጥ የነበሩ ካታጎሪዎች ቅድም እንደነገርኳቸው 4ቱንም ያማከለ ነበር። ግን በዛ በጣም ሰክሰስ ሆነናል። በተጨማሪ እንግዲህ ከዛ በኋላ እየመጣ ያለው ቻሌንጅ ምንድነው? እድሜያቸው ልጆቹ ወደዛ ሳይደርስ ትምህርት ያልጀመሩ ልጆች ናቸው የሚያጋጥሙን፣ ወይም ደግሞ እድሜያቸው ያለፈ ነው እና ከዛ ጋር ተያይዞ እነዛን ልጆች ለመርዳት በቃ ሁልጊዜ ፍላጎት አለ። ግን የጂአይቲሲ ካለው እንትን ውስንነት አንጻር ከህጉ አንጻር ያንን ለማድረግ ትንሽ እንቸገራለን። ነገር ግን ያው ልጆቹን እንትን ለማድረግ በቮለንተሪ አክቲቪቲ ስለሆነ ዊኬንድ ታይም ላይ ቅዳሜና እሁድ ላይ እነዛን ልጆች ድጋፍ እንሰጣለን ማለት ነው። ድጋፍ የምንሰጣቸው ግን ከስክራች ኮምፒውተር ነው እና ልጆቹ ላይ የሚታየው ፖቴንሻል በጣም ከፍተኛ ነው። በጣም በሚገርም ደረጃ ማለት ኮምፒውተር ሲባል በተለይ እኛ ሀገር ላይ ያለው ቴክኖሎጂ ርቀት አለብን ማለት የእውቀት ደረጃችን ማለት ነው እና እነሱ ጋር ደግሞ ፎከስድ ናቸው አንድን ነገር ለመስራት እና ብዙ የስራ ዘርፎችን ለነሱ አመች ሆነው የሚሰሩበት ኢንቫይሮንመንት አይቲ ሴክተር ላይ በጣም ብዙ ዘርፎች አሉ እና ከዛ አንጻር ለነሱ በጣም ኢፌክቲቭ ነው እኔ ባየሁት እንግዲህ ማለት ነው እና ውጭም ሄደን ባለን ኤክስፒሪየንስም እንግዲህ እዛ ላይም በጣም ብዙ ነገሮችን አይተናል። ያ ኢንክሉሲቭነስ የሚለውን ሁሉንም አካታች በመሆኑ ያለው የቢልዲንግ ኢንፍራስትራክቸሩ አጠቃላይ ኢንቫይሮንመንቱ ለነሱ ምቹ ነው እና የተለየም ስሜት አይፈጥርም እና በጣም እንድንሰራ ያስፈልጋል። ይሄ የመንግስት ትልቅ ትኩረት የሚወስድ ነገር ነው እና መንግስት በተቻለ መጠን እዚህ ላይ ትኩረት ቢሰጠን ኤልጂም ያን ነገር የመስራት ሀሳብ ስላለው ማለት ነው። እሺ በሌላ ሀገራቶች ያሉ ተመክሮች እንግዲህ በዚህ ውድድር ውስጥ ባየነው ያ ነገር ልጆቹን ባማከለ ሁኔታ ሴንተር አላቸው፣ የዲሴቢሊቲ ሴንተር እና ያ ማዕከል ደግሞ በዚህ ሴክተር ላይ ብዙ ማለት የታገዘ በማቴሪያልም በምንም የተሟላ ፋሲሊቲ ያላቸውና እኛ ሀገር ላይ ስንመጣ ይህ ጋፕ አለ። ግን ያም ጋፕ ሆኖ ግን ልጆቹ በጣም ፖፕ አፕ ያደርጋሉ። በጣም ጥሩ ነገር ነው ያየነው እና የወላጆች ፍላጎት ኢንተረስት
በቃ በጣም የሚያስደስት ውጤት እንድናይ አድርጎናል። ያው ያንን ሁሉ ቻሌንጅ አልፈው በተለይ በእኛ በሶሳይቲ ውስጥ ያን ነገር ትኩረት አይሰጠው፣ ግን ልጆቹን በጣም ማለት እንደሚሰሩ አምነንባቸው ያንን ድል ብንሰጣቸው በጣም ትልቅ ነገር ላይ ማምጣት እንችላለን። ለሀገርም በጣም ፕሮዳክቲቭ ናቸው። የአይቲ ሴክተር የምናደርገው ከምን አንጻር ነው? ከዳታ ኢንኮዲንግ እስከ ሶፍትዌር ዴቨሎፕመንት ብትመጡ በጣም አይቲ ሴክተሮቹ ስራዎቹ በጣም ብዙ ናቸውና በዛ ውስጥ የስራ እድሎችን ማመቻቸት የሚችል ዘርፍ ስለሆነ በእነዛ ልጆች ላይ ያለው የቤተሰቦች እርካታ ልጆቹም ደግሞ እዚህ ያው ለራሱ ስፔሻል ሴንተር ባይኖርም ከኖርማል ተማሪዎች ጋር ተምረው ደግሞ ያው ልጆችን እንደማሳየም ኮሌጁ ሁለት ልጆችን ከአካል ጉዳተኞች እንግዲህ ከመጡት ልጆች ጥሩ እንትን ያደረጉትን ሾፕ ቴክኒሻን ላይብራሪ አሲስታንስ አድርጎ ቀጥሯቸዋል እና በዛም ልጆቹ ትክክለኛ ላይፋቸውን እየመሩ ነው። እንዴት ናችሁ? ዛሬ ደግሞ ወራጅ አለ የምንለው እንግዲህ ድሮ እናቶቻችን ቤት ውስጥ እንደ ጊዜ ማሳለፊያ የሚሰሩት ቆንጆ የዕደ ጥበብ ውጤቶች አሳያችኋለሁ። እናንተም ሙያ ትማራላችሁ። እስከ መጨረሻው አብራችሁ ይሁኑ። ግን ምስጢሩ ምንድነው? ወረቀት እንዴት ይሆናል? እንጀራ ይሆናል? ወረቀት እንዴት ይሰሩታል? ያ ለራሴ በጣም ይገርመኝ ነበር። ጋዜጣ እንጀራውን አንበላታለን በተአምር አስቤዋለሁ። ሳግዝ እንዴት ነው ሳቀብል እንጀለሽ ወራጅ አለ ዘወትር እሁድ ከምሽቱ 2 ሰዓት ላይ በቃና ተገናኘን በጣም ደስ ብሎኛል። እንግዲህ ዛሬ ያለነው ኤልጂ እና ኮይካ በአንድነት የሚያግዙት ኮሌጅ ነው። ስለ ኮሌጁ የበለጠ እናወራለን፣ ግን መጀመሪያ እንተዋወቅ። ማን ልበል? አንተ በዚህ ኮሌጅ ውስጥ ያለ ኃላፊነት ምንድነው? እሺ፣ አመሰግናለሁኝ ስለመጣችሁ ስላገኘኋችሁ እጅግ በጣም ደስ ብሎኛል። እኔ ስሜ ታሪኩ ገብረመድህን ይባላል። የኤልጂ ኮይካ ሆፕ ቲቤት ኮሌጅ ዲን ሆኜ እያገለገልኩ እገኛለሁ ማለት ነው። እንግዲህ ይሄ ኮሌጅ ምን ያህል ጊዜ እንደተከፈተ ብዙዎቻችን አናውቅም። መቼ ተከፈተ? ለምን ዓላማ ተከፈተ? በዋነኝነት የሚሰራው ነገር ምንድነው የሚለው እስኪ እናንሳ። መልካም። እንግዲህ የኤልጂ ኮይካ ሆፕ ቲቤት ኮሌጅ እንግዲህ ስሙ እንደሚናገረው የኮሪያ ድርጅት የሆኑት ኤልጂ ኤሌክትሮኒክስ እና የኮሪያ መንግስት ተራድኦ ድርጅት የሆነው ኮይካ ሁለቱ በጋራ ሆነው በሚያግዙት የገንዘብ ድጋፍ እንደዚህ ደግሞ ኢንተርናሽናል ኤንጂኦ የሆነ የደቡብ ኮሪያ ኤንጂኦ የሆነው ኦል ቱጌዘር አስፈጻሚነት ይሄ ፕሮጀክት እንግዲህ 2014 ላይ እውን ሆኗል ማለት ነው። እንግዲህ ይሄ ፕሮጀክት እውን በሚሆንበት ሰዓት በዋናነት ታሳቢ ተደርጎ የተከፈተው ምንድነው? እንግዲህ የኢትዮጵያና የኮሪያ ጉዳይ ሲነሳ ትልቅ የሆነ ታሪካዊ ግንኙነት ያላቸው ሀገሮች ናቸው። ትልቅ የሆነ በጣም ሰፊ ነገር ሊወራለት የሚችል ማለት ነው። አባቶቻችን በኮሪያ እንደተመቱ እናውቃለን። እና ያ ጀግንነት ያመጣው ውጤት ነው ይሄ ፕሮጀክት ማለት ነው። እንግዲህ ሲቋቋምም ወይም ደግሞ ይሄ ፕሮጀክት ሲከፈትም ምንድነው ኢትዮጵያ ውስጥ ያሉ ከፍለው መማር የማይችሉ ወጣቶችን የነጻ ስልጠና ሰጥቶ እነዛ ልጆች ያለባቸውን የኢኮኖሚ ውስንነት ለመርዳት ለመደገፍ ተብሎ የተቋቋመ ተቋም ነው ማለት ነው። እንግዲህ ይህንን ስራ 2014
ነው የተጀመረው ብያለሁ። ይሄ ፕሮጀክት 10 ዓመት እንግዲህ ኦልሞስት 10 ዓመት አገልግሎት ሰጥተናል ማለት ነው። ኦኬ እንግዲህ በዚህ በ10 ዓመት ውስጥ እነዚህ ልጆች በምን መልኩ ነው የመለመላችሁት? በምን መልኩ ነው አሁንስ የምትቀበሏቸው? የት ቦታ ደርሳችኋቸዋል? የምታስተምሯቸውስ የተግባር ትምህርቶች ምን ላይ ያተኮሩ ናቸው? መልካም እንግዲህ ወጣቶቻችንን የምንሰበስባቸው አንደኛ ከኛ ጋር የሚሰሩ የግብረ ሰናይ ድርጅቶች አሉ፣ ወጣቶች ላይ የሚሰሩ ለምሳሌ እንደነ ኮምፓሽን ያሉ የወጣትነት እድሜያቸው ሃይ ስኩል ላይ ያሉ ኢትዮጵያውያንን የሃይ ስኩል ህይወታቸው ላይ ድጋፍ ያደርጋሉ። ዘን ሃይ ስኩል ከጨረሱ በኋላ ደግሞ ያለውን ነገር እኛ ደግሞ እንቀበላቸዋለን ወይም ደግሞ እኛ መደገፉን እንጀምራለን ማለት ነው። ምክንያቱም መጀመሪያ ላይ ለማንሳት እንደሞከርኩትኝ የኢኮኖሚ ውስንነት ያለባቸው ወጣቶችን ታርጌት አድርገን እየተንቀሳቀስን ያለ ነው። ስለዚህ የግብረ ሰናይ ድርጅቶች አሉ ከኛ ጋር የሚሰሩ እነሱ ያመጣሉናል። ክፍለ ከተማዎች አሉ፣ ወረዳ ጽህፈት ቤቶች አሉ። እንደዚህ ደግሞ በግላቸው የሚመጡ ደግሞ ወጣቶችም አሉ። ስለዚህ እነዚህን ወጣቶችን እንቀበላለን። 2 የስልጠና ዘርፎች አሉን፣ ኤሌክትሮኒክስ እና አይቲ። እነዚህ የስልጠና ዘርፎች ስንመሰረታቸው ምንድነው ገበያው ላይ ምን ያክል ተፈላጊ ናቸው የሚለው ነገር ጥናት አድርገን ስለዚህ ልጆቹን ካስተማርን በኋላ ወደ ገበያ ስናስገባቸው ችግር ውስጥ እንዳንወድቅ ችግር ውስጥ እንዳይወድቁብን የሚለው ነገር ታሳቢነት አድርገን እነዚህን 2 ስልጠና ዘርፎች ከፍተናል ማለት ነው። እንግዲህ የኤሌክትሮኒክስ ስልጠና ዘርፍ ማለት ምንድነው? በዋናነት የኤሌክትሮኒክስ እቃዎችን ጥገና ማዕከል ያደረገ ስልጠና ዘርፍ ነው። ላይክ ቲቪዎችን፣ ሞባይል፣ የልብስ ማጠቢያ ማሽኖችን፣ ፍሪጆችን፣ ኤሲ ማንኛውም የኤሌክትሮኒክስ እቃዎችን ጥገና እንደዚህ ደግሞ ኢንስታሌሽን ማዕከል ያደረገ የስልጠና ዘርፍ ነው። ሁለተኛው ደግሞ አይቲ ነው። አይቲ ደግሞ ስፔሲፊክሊ ኦፍ ኮርስ አይቲ በባህሪው ሰፊ ነው። እኛ ግን ፎከስ እያደረግን ያለነው የኮምፒውተር ጥገናና የኮምፒውተር ኔትወርኪንግ ከዚሁ በተጨማሪ ደግሞ ግራፊክስ ላይ ተጨማሪ ኮርሶችን እንሰጣለን ማለት ነው። እነዚህን ኮርሶች በምንሰጥበት ሰዓት ልጆቹን ሞር ተመራጭ ለማድረግ በእኛ ተቋም ብቻ በተለየ የምንሰጣቸው ወደ 11 የሚደርሱ ተጨማሪ ኮምፒተንሲዎች ወይም ደግሞ ኮርሶች አሉ። እነዚህ ኮርሶች መነሻቸው ምንድነው? አንደኛ ሌሎች ሀገሮች ላይ ቢሄዱስ እነዚህ ልጆች ተቀባይነት ሊኖራቸው የሚያስችላቸውን ኮምፒተንሲ እንጨምራለን። ሁለተኛ ደግሞ ምንድነው በዚህኛው ዘርፍ ላይ ያለውን ስኪል ለማጠናከሪያ ተብሎ የሚጠቀምባቸው ናቸው ማለት ነው። እንግዲህ ይሄንን አድርገን ወጣቶችን አስተምረን አንለቅም። ምክንያቱም ወጣቶችን መደገፍ አለብን ብለን የሰበሰብናቸው ደን ማስተማር በራሱ ብቻ በቂ ላይሆን ይችላል። እነዛን ወጣቶች ደግሞ የነገ ህይወታቸው ላይ መስራት ያስፈልጋል። እንግዲህ በዚህ ስራ ላይ ጥሩ ነገር ሰርተናል ብለን እናምናለን። እንግዲህ የሰራነው ነገር ምንድነው? ወጣቶችን የ2 ዓመት ስልጠና እናሰለጥናቸዋለን። የ2 ዓመት ስልጠና ከጨረሱ በኋላ ደግሞ ወደ ስራ የማሰማራት ስራ ኃላፊነት ወስደን እየሰራን ያለነው ማለት ነው። ስራ እድል እናንተ ናችሁ የምትሰጧቸው? yes of course። እነዚህ የስራ እድል ስንፈጥር 3 የስራ ማሰማሪያ ሞዳሊቲዎችን እንጠቀማለን። የመጀመሪያው ሞዳሊቲ ምንድነው? እኛ እንደ ተቋም የምናሰለጥናቸው ወጣቶች ከሀገር ውጭ ያለውንም የስራ እድል ይገባቸዋል ብለን እናምናለን። እውነት ነው ደግሞ ይገባቸዋል። ኢትዮጵያ ውስጥ በጣም ንቁ የሆነ በጣም ፈጣን የሆነ ቴክኖሎጂ መቀበል የሚችል በጣም ብዙ ወጣት አለ፣ እድሉ ያለ ማግኘት ጉዳይ ካልሆነ በስተቀር። እንደዚሁ ደግሞ የኮሙኒኬሽን ኢሹዎቻችን ካልሆነ በስተቀር ሌሎች ሀገሮች ላይ ሌሎች ሀገር ዜጎች የሚሰሩትን ስራ በደንብ አድርጎ መስራት ይችላል። ላይክ እኔ ዱባይ ላይ በተደጋጋሚ ሄጄ ለማየት ሞክሬያለሁ። ኮሪያ ላይ በጣም ብዙ የፊሊፒንስ ዜጎች አሉ እዛ የሚሰሩ፣ ብዙ ኢንዲያንስ አሉ። እነዚህ ሰዎች በምታይበት ሰዓት ሪሊ እነዚህ ሰዎች ከኢትዮጵያኖች የተለየ አይነት ስኪል ኖሯቸው ነው እድሉ የማግኘት ጉዳይ ነው። ሁለተኛ ደግሞ ኮሙኒኬሽን is very important። ስለዚህ ሰዎች ከሰዎች ጋር ኮሙኒኬት ማድረግ ከቻሉ፣ ዲል ማድረግ ከቻሉ፣ ከካምፓኒዎች ጋር መነጋገር ከቻሉ፣ ሪፖርቶችን በቀላሉ ማዘጋጀት የሚችሉ ከሆነ we are the same። በጣም ነው የማመሰግነው ታሪኩ። እንግዲህ በርቱ። በሚቀጥለው ደግሞ ምርቃት ላይ እንመጣለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። እናመሰግናለን። ጤናማ ነጋችን ከዚሁ ከመንደራችን ይጀምራል።
N4ED ከሀቢማ ስፖርት ጋር በመተባበር በጤናማ አመጋገብና በአካል ብቃት እንቅስቃሴ ማህበረሰባችንን ለማብቃት በቁርጠኝነት ይሰራል። በእለቱ የሚኖረን የአካላዊ እንቅስቃሴ ዝግጅት እንዲሁም አዝናኝና ነቃቂ ፕሮግራሞች እንዳያመልጣችሁ። በደስታ በአካል ብቃት እንቅስቃሴና በወዳጅነት የተሞላ ቀንን አብራችሁ እንድታሳልፉ እሁድ ህዳር 29 ወሎ ሰፈር በሚገኘው የቃና ስቱዲዮ እንገናኝ። ቲሸርቱን ለመግዛት በቴሌብር በአዋሽ ብርና በሳንቲም ፔይ ያገኙታል። ህዳር 29 አእምሮን እንመግብ፣ ህይወትን እናጎልብት። ውድ የካናል ፕላስ ቤተሰቦች እስከ ዛሬ ለነበረን አብሮነት ቆይታ ከልብ የመነጨ ምስጋና እያቀረብን የተለያዩ አዝናኝና አስተማሪ ፕሮግራሞችን ሲያቀርብላችሁ የቆየው ካናል ፕላስ ታህሳስ 22 2017 ዓመተ ምህረት ስርጭቱን ያቋርጣል። ለነበረን ቆይታ በድጋሚ ከልብ እናመሰግናለን። I am Sonmuk Lee from South Korea. I am World Together Ethiopia Country Director. I came here 2 years ago, so I'm also Korean War veterans descendant. So I came here to support Ethiopia Korean War veterans community and Ethiopian people. That's very nice. Thank you very much. So under Work Together, you have so many projects, and one of the projects is this TVT college. So why do you want to open such a college here in Ethiopia? What initiates you to open it? Many questions. First, we're operating 4 projects so far. First, as I mentioned, 19 years ago, our World Together start to support Korean War veterans community. From supporting Korean veterans themselves living allowance, the funeral allowance, and the descendant scholarship, and then the scholarship material, living material, and the widows, the living allowance like this. In the same time, we support some older house renovation support, so winter jacket, electric mat, and then the multivitamin, and then crane, and then the portable toilet, many things. We support KVA, Korean War Veterans Association community. Also, we operating this LG KOICA, Hope Tibet College project. Also, we operating CGP project as well. CGP means Child Growth Program. We also help about 300 children who has some difficulty economically, and then some. So we support them. Also, we are doing the Ethiopia Korean War veterans Memorial Facility Renovation Project for 19 months, including Aponjil Park, the Memorial Park area, monument, museum, the church, dead soldiers cemetery, and then a Korean village, some signboard we renovate, we upgrade like that. ዓለም ፀሐይ ይባላለሁኝ። ባለትዳርና የሁለት ልጆች እናት ነኝ። እዚህ ቤት አስተማሪ ነኝ። ከ8 ዓመት በፊት በ2016 እንደ አውሮፓውያን አቆጣጠር ተማሪ ነበርኩኝ። እዚህ ተማሪ በነበርኩበት ሰዓት ባለኝ የትምህርት አካዳሚክ ሪዘልት ውጤት ምክንያት እዚህ አስተማሪ ለመሆን ችያለሁ። የውጪ የኢንተርንሺፕ እድሉም አግኝቼ ውጪ ሄጄም
ሃየር ስኮር አድርጌ የነበረኝ እድሎችን ለመጠቀም ችያለሁኝ። አሁን ግን ኤሌክትሮኒክስ ቴክኒካል ትሬነር ነኝ። ይሄ የመመረቂያ ፕሮጀክቴ ነው። ይህንን ፕሮጀክት ለመስራት 8 ዓመት ነው የጨረሰብኝ። ከመጀመሪያ ኖርማሊም ይህንን ትምህርት ቤት ጆይን ያረኩበት ዋነኛው ምክንያትም ይህንን ፕሮጀክት ለመስራት ነው። እኔ የመጣሁት ኮረም ይባላል። ትንሽ ከአዲስ አበባ ወጣ ያለ ከክፍለ ሀገር ነው የመጣሁት። እዛ አካባቢ ላይ ህብስት የሎካል ምግብ ወይ ደግሞ የአካባቢ የሚታወቅ ምግብ ነውና አሸንዳ አካባቢ ሲሆን ህብስት በእንጨት ተደርጎ በጣም በኃይለኛ ስሞክ ባለው ነገር ነው እና ያ ነገር ግን በጣም ብዙ እናቶች አይናቸውን ሲታመሙ አያለሁኝ። why not as a business ቢሰሩትስ የሚለው ጠየኳቸው። when I was like ትንሽ ልጅ እያለሁ ግን ሊሆን አይችልም፣ ምክንያቱም በእንጨት ነው የሚሰራው፣ በጣም ብዙ ፕሮሰስ አለው፣ የሚወስደው ሰዓት በጣም ብዙ ነው። እሱ ነበር ይሄኛው ፕሮጀክት ልሰራና ወደዚህ ትምህርት ቤት ሊያመጣኝ የመጀመሪያው እንትን። ስቶቭ አለው፣ እዚህ ጋር ደግሞ ምጣድ አለው። እዚህ ጋር ምጣድ አለው። ምጣዱ በዲያሜትሩ ኤግዛክትሊ ሰዎች የሚፈልጉትን ዳታ ሰብስቤ ነው የሰራሁት። ማስፋት ከተፈለገም ይሄ ማስፋት ነውና ምንም የሚቀየር ቮይስ የለውም ማለት ነው። ሲያንስ ምንም ይሄ ራሱ ነው ይሄ ያለው። ሌላኛው ይሄ ፋንክሽናል የሆነ ፕሮዳክት ነው፣ ፋይናል ፕሮዳክት ነው። ይሄኛው ስቶቭ አለው። እዚህኛው ደግሞ ልክ እንደ ሌላኛው ኦቭን እንደ ኦቭን የሚሰራ ሙሉ የኦቭን ፕሮፖርት ያለው የኬክ መስሪያዎች ይለታለሁኝ። እዚህ ጋር ያለው ዳቦ ኬክ ሙሉ አለው። ኬክ ይሰራል፣ ይጋግራል፣ ሁሉ ነገር በሙሉ ኦልሞስት ኢቭን የዲዛይን ዋይዝም በጣም አስቤበታለሁ። ኢትስ ኖት ኦንሊ ዘ ፓወር የመርጅ ማድረግ ምናምን፣ በዲዛይን ዋይዝም ይሄ ኦልሞስት እሱን ነው የሚመስለው። ያኛው ከውጭ የሚመጣው ኦቨንን መስለው ማለት ነው። ይሄ ብሌን ጀነራል ኤሌክትሮኒክስ የሚለው የሱቄ ነው። ብሌን ማለት የመጀመሪያ ናት። ይሄም የመጀመሪያ ፕሮዳክቴ ነው። ለዛ ነው እንግዲህ በዛሬ ህይወቴ በኮሪያ መንግስት እገዛ በኤልጂ እና በኮይካ ማለትም የኮሪያ ልማት ተራድኦ ድርጅት እየታገዘ ወጣቶችን ለከፍተኛ ደረጃ የሚያበቃውን ኮሌጅ ተመልክተናል። በዚህ አጋጣሚ ቤተሰቦቻችሁ የኮሪያ ዘማቾች የሆኑ እንደዚሁም ደግሞ የአካል ጉዳት ኖሮባችሁ ነገር ግን ለቲቪቲ የሚያበቃ ውጤት ያላችሁ የት መማር እንችላለን ብላችሁ የጨነቃችሁ ልጆች ካላችሁ በዚህ አጋጣሚ ይህ ኮሌጅ የእናንተ ኮሌጅ ነው። እዚህ መታችሁ ክህሎታችሁን አሳድጉ ለማለት እንወዳለን። የዛሬ ህይወቴ ይሄን ይመስል ነበረ። ሳውንድ በሌላ ፕሮግራም እንገናኛለን። መልካም ጊዜ።